የወርቃማው ቤተ መንግስት ንጉስ። ከዕለታት አንድ ቀን አንድ ነጋዴ በመርከብ ላይ እየሄደ ነበር። ድንገትም ማዕበል መርከቡን አሰመጠበት። ያለውም ንብረት ሁሉ ሰመጠበት። ግራ ገብቶት የሚደርስለትን ሰው እየፈለገ ግራ ቀኝ ነበር። ከዚያም ወዲያውኑ አንድ ሰይጣን ብቅ አለና ስትታይ ያዘንክ ትመስላለህ። ምን ሆነህ ነው? እኔማ ትልቅ ማዕበል መጥቶኝ ንብረቴ ሁሉ ሰጥሞ ሚይዘው መጨበጥ አጥቼ ግራ ገብቶኛል። የሚደግፈኝ ሰው ፈልጋለሁ። ይሄን ያስደነገጠህ፣ ይሄን ያስገረመህ እኔ ባለኝ አቅም ሁሉ ብዙ ባለሀብት እንድትሆን እረዳሃለሁ። ነገር ግን አንድ ቤት ውስጥ የተቀመጠ ትልቅ ንብረት እግር እንድትሰጠኝ እፈልጋለሁ። ከ12 ዓመት በኋላም እዚህ ቦታ ላገኝ እፈልጋለሁ በማለት ለነጋዴው ነገረው። ነጋዴውም ግራ ገብቶት ራሱን እያሸ ያሰላስል ጀመር። ትልቅ እግር ምን ለማለት ፈልጎ ነው በማለት ማሰላሰል ጀመረ። በጉዳዩም ስለተስማማ ሰይጣኑ ከት ብሎ በመሳቅ ወዲያውኑ ካለበት ተሰለበ። ከዚያም ነጋዴው ወደ ቤቱ ሲሄድ ትንሽ ልጁ እንኳን ደህና መጣህ በሚል አባቱን ሮጦ አቀፈው። ወዲያውም ልጁን በሚያይ ሰዓት ደነገጠ። ለሰይጣኑ ቃል የገባለት እግር ለካ ልጁ እንደሆነ አልገመተም ነበር። ቃል የገባለትም ወርቆች፣ የከበሩ ማዕድናት፣ ሀብቶች ሁሉ ቤቱን ረውሰት ነበር። በትካዜም ቤቱ ላይ ቁጭ ብሎ የሚያረገውን ነገር ማሰላሰል ጀመረ። ጭንቀትም ገብቶታል። ልጁ ደግሞ ትልቅ ልጅ ሆነለት። ከ12 ዓመት በኋላ አንድ ወጣት የሚያምር ልጅ ሆነለት። ደስተኛ ፈገግታ ያለው ሰው ነው። ነገር ግን አባትየው ሁሌ ትካዜና ድባቴ ከልቡ ላይ አልጠፋ ስላለው ልጁ ሁሌ የሚደነቅና ይገረም ነበር፣ ያዝንም ነበር። የሆነ ቀን አባቱም እንደሆነ በማሰላሰል ላይ ነበረ። ከዕለታት አንድ ቀን በተኛበት በህልሙ አንዲት ንግስት ትመጣለች። ሰላም፣ እንዴት ነህ? ከዛሬ ከ12 ዓመት በፊት አባትህ ላይ የሆነ ትልቅ ነገር ተከስቶ ነበረ። አንድ ሰይጣን አባትህን አታሎት አጭበርብሮትም የሆነ የራሱ ወጥመድ ውስጥ ከቶት ነበረ። አባትህም ይህን ነገር አልገባውም ነበረ። አሃ፣ አባቴ በዛ ሰይጣን ተታሎ ነበር ነው የምትይኝ? እንዴት ነው አባቴን ከዚህ ነገር ላድን የምችለው? የእኔን ትዕዛዞች በትክክል ከተከተልክ ሁለተኛ ነገር እንዳይደገም አርግተን ዳግም እንቀብረዋለን። ዳግም እንዳይነሳ አርግተን እናከሽፈዋለን የዛን ሰይጣን ተግባር በማለት ሁለቱም ተስማሙ። ነገር ግን አባትየው እዛው ድባቴ ውስጥ ነበረና በጣም ስለደከመው ልጁን አንድ ቀን ጠራውና ለልጁ ልጄ ሆይ፣ እኔ ከዛሬ 12 ዓመት በፊት በጣም አስከፊ ታሪክ ነበር የገጠመኝ። አንተ ሕፃን በሆንክበት ጊዜ። አትጨነቅ አባዬ፣ ሁሉም ነገር ሰላም ይሆናል። ወዲያውም ወደ ቦታው ይሄዳሉ። እዚህ ታሪኩ የተፈጸመበትን ቦታ ልጁ ይነግረዋል። ልጁም መስመርን ያሰምራል። ወዲያውም ያ የተረገመው ሰይጣን አጠገባቸው ብቅ ይልና ለአባትየው አንተ ልጅህን ስጠኝ፣ ከዛሬ 12 ዓመት በፊት ቃል ይገባህልኝ፣ አለበለዚያ ሁለታችንም አጠፋችኋለሁ። እባክህን ልጄን አትንካብኝ። እኔ እሱን ልሰጥህ አልችልም። እሱ የኔ አንድያ ልጄ ብቻ ነው። እባክህን የሰጠኸኝን ወርቆች መልስልሃለሁ። ምን እየቀለድክብኝ ባልሆነ፣ እኔ ልጅህን ብቻ ነው የምፈልገው እኮ አልኩህ እያለ ሁለቱንም ማስፈራራት ጀመረ። ወዲያውም ጥቃት ሲጀምር ልጁ መለሰው። ደነገጠ። ድጋሚም ጥቃት ለመሰንዘር ሞከረ። አሁንም ልጁ መለሰው። አንተ ከዚህ ሰርክ ነገር ውስጥ አትወጣም እንዴ? ከዚህ ክብ ነገር ውስጥ አትወጣም እንዴ? እኔ እዚህ ክብ ውስጥ እስካለን እኔና አባቴ ምንም ነገር ሊጎዳን አይችልም። ሁሌም እዚህ እስካለን ድረስ ሰላም እንሆናለን። የአንተን ወርቆችን እንመልስልሃለን። እኔ ወርቆቹን አልፈልግም፣ ነገር ግን አንድ ነገር አቀርብልሃለሁ። ይህን ልጅ ከዚህ አርቀህ እንድትወስደው እጠይቅሃለሁ። ከዛም በህይወት ትቆያለህ ሲላቸው በሁለቱም ሀሳብ ተስማሙና ልጁን በአንዲት ጀልባ ወደ ውቅያኖስ ማሸሽ ጀመረ አባትየው። ወዲያውም ሰይጣኑ ምን አይነት ቂሎች ናቸው እነኚህ? በአንዴ ሁለቴ ልሸውዳቸው እንዴ?
ወዲያው በአስማቱ ልጁን ማስመጥ ጀመረ። ልጁም መርከብ ላይ ነበረና ወዲያው ሰመጠ። አባትየውም ይህን ሲያዩ ደነገጡ። የልጃቸው መሞት አስደነገጣቸው ክፉኛ። ወዲያውም ተሰለበ። አባትየው ክፉኛ አዘነ። በዚህ ተንኮል የወደቀው ልጁም ወደ አንድ የባህር ዳርቻ ደረሰ። ሚይዘውም የሚጨብጠውም ስላጣ ግራ ገብቶታል። የሚሄድበትን መንገድ እያፈላለገ ሳለ አንድ ትልቅ ቤተ መንግስት ያገኛል። እኔ በጣም ርቦኛል። ምናልባት እዚህ ቤተ መንግስት ውስጥ ገብቼ ምግብና ውሃ አገኝ ይሆናል። ምናልባት እድሌን መሞከር አለብኝ በማለት ወደ ቤተ መንግስቱ ሰተት ብሎ ገባ። ማዕደም ላይ የቀረበ ምግብ ሲያገኝ በአግራሞት ምግቡን ለመመገብ ፈለገ። ሰላም፣ እዚህ ቤተ መንግስት ውስጥ ሰው አለ? እባካችሁ የሚበላ ነገር ይኖራል? በጣም ርቦኛል። ይህን ማዕድ ልጋራው የግድ እገደዳለሁ። ያለ ሰው አቤት ይበለኝ እያለም ምግቡን መመገብ ጀመረ። ምግቡንም ተመግቦ እንደጨረሰ ቤተ መንግስቱ ውስጥ ማን እንዳለ ለማፈላለግ መራመድ ጀመረ። ወዲያውም አንድ ትልቅ ነጭ እባብ ያገኛል። በመደናገጥም እባክህን አትፍራኝ፣ እኔ ከዚህ ፊት ንግስት ነበርኩኝ። አንድ ትልቅ የተረገመ ሰይጣን ነበር ወደዚህ እባብነት እንድቀየር ያስገደደኝ። ወጣቱን በመደናገጥ ይቅርታ የኔ እመቤት፣ እንዴት አንቺን ከዚህ ነገር ላድንሽ እችላለሁ? ምን ልርዳሽ? አንተ እኔ ልታደነኝ ከፈለግ አንድ ሙሉ ሌሊቱን እዚህ ቤተ መንግስት ውስጥ ያለ ፍርሃት ማደር ይኖርብሃል። ያኔ እኔ ወደ ንግስትነት ወደ ሰውነት እቀየራለሁ። ባለችውም ነገር ስለተስማማ ቤተ መንግስት ውስጥ ለማደር ይወስናል። ያለ ፍርሃትም ቤተ መንግስት ውስጥ ያድራል። አንድ ሌሊት ሙሉን ያድራል። ሲነጋም አጠገቧ ሲሄድ ወደ ምታምር ንግስትነት ትቀየራለች። በጣም ይደነቃልም ይገረማልም። ስላዳንከኝ በጣም አመሰግናለሁ። እኔ ለራሴ ቃል ገብቻለሁ እኔንና ቤተ መንግስቴን ያዳነኝን ሰው እንደማገባው። ወጣቱም በሐሳቧ በመስማማት ሊያገባት ፈቃደኛ ይሆናል። ወዲያውም ያቅፋታል። ከዛም ተጋብተው ረጅም ዓመት አብረው መኖር ጀመሩ። እሱም እንደሚታዩ የሚያምር ንጉሥ ሆኖ በሚያምረው ቤተ መንግስት ውስጥ እየኖረ ከእሷ ጋም የሚያምርና ደስ የሚል የሚያስቀና ጊዜን እያሳለፉ ነበረ። ነገር ግን አባቱ ትዝ አለው። ያ ምስኪን አባቱ ለሚስቱም ይነግራታል። አባቱን እዛ የሚያስፈራ በረሃ የወንዝ ዳርቻ ላይ ትቶት እንደመጣ ያስታውስና ለእሷ ያጫውታታል። እሷም በመደናገጥ ምንም እንዳታስብ፣ ካለህበት ችግር የምትድንበትን ትልቅ የሆነ ዘዴ ነግረሃለሁ። አሁን ትልቅን አስማት ሰጠሃለሁ። በእጅህ ላይ ለማንም እንዳትሰጥ አንድ ትልቅን ፍሬ ሰጠሃለሁ። ያ ፍሬ በምትተክለው ጊዜ ወደ ትልቅ የወርቅ ዛፍነት የሚቀየር አስማተኛና ምትሃታዊ የሆነ ከረጢት ነው። ከእጅህ ላይ የትም እንዳይሄድ ለማንም እንዳትሰጥ። ችግር ሲደርስብህ ብቻ ለምትሰጣቸው ሰዎች 3 ሰዎችን ስታገኝ ለእነሱ ትሰጣለህ። ወጣቱም ንጉሥ ደስ አለውና አመሰገናት። ወዲያውም ወደ አባቱ ቀረበ። አባዬ ሰላም፣ እኔ ወደ አንተ ተመልሻለሁ ልጄ። ወይኔ ፈጣሪ፣ የኔ ልጅ እንዴት ተመለስክ? ይገርማል እንዴ! ስትታይ ንጉስም ሆነሃል። አዎ አባዬ፣ እኔ አንዲትን ንግስት አግብቼ በቤተ መንግስት ውስጥ እኖራለሁ። ካላመንክም ይሄን ነገር ላሳምንህ እችላለሁ። ልጄ፣ እኔን ለማስደሰት መዋሸት አይጠበቅብህም። እውነቴን ነው ብልህ ንጉስማ አንተ ልትሆን አትችልም። እንዴት ሆኖ? የእውነቴን ነው አባዬ። እኔ ከፈለግ ሚስቴ እንድታያት አጠገብህ ላመጣልህ እችላለሁ። ምንም ያቅተኝ ነገር የለም በማለት ለአባቱ ካስረዳው በኋላ ወዲያውኑ ንግስቲቷ አጠገቡ ብቅ አለች። ወይኔ ለምንድን ያልሰማኸኝ? ቆይ እኔ መከርኩህን ምክር መስማት ነበረብህ። አሁን ትልቅ ችግር ይፈጠርብናል። ያ የተረገመው ሰይጣን ይመጣና ይከፋፍለናል። ያለችውንም ብላ ሳትጨርስ ሁለቱም ወደ ተለያዩ ቦታዎች ይበታትናቸዋል። አባትየውም ደነገጠ። እሷን ወደ አንድ ቤተ መንግስት፣ ወጣቱን ንጉሥ ደግሞ ወደ አንድ በረሃ ላይ ወስዶ ይጥላቸዋል። ወጣቱም በመደናገጥ የሚያረገውን የሚጨብጠውን አጣ። ወይኔ አምላኬ፣ ምን አለ ባለቤት የመከረችኝን ነገር ብሰማ ምን አለ በሚል በጸጸት ላይ ሳለ ጫካ ውስጥ 3 አጫጭር ሰዎችን ያገኛል። እነዚህም ሰዎች ጫማ፣
ጠርሙስና ባርኔጣ አስማተኛ የሆኑ እነኚህን 3 ነገሮች ይዘዋል። እባካችሁ ትረዱኛላችሁ እናንተ 3 ሰዎች ሆይ፣ የሆነ ችግር ገጥሞኝ ነው። ምን እንርዳህ አንተ እንግዳ የሆንክ ሰውዬ? እዚህ አካባቢ ምን ልታደርግ መጣህ? እኔ መንገድ ጠፍቶኝ ነው። እባካችሁ ለዚህ እንግዳ ሰውዬ ምን እናርግለት? ይሄ አስማተኛ ዕቃ እንስጠው እንዴ? በጣም እኮ ነው የሚጠቅመው። እሺ እሱ በተገላቢጦሹ ለኛ ምን ይሰጠናል? እስኪ አስቡ። ወጣቱም ትንሽ አንገቱን ነቅነቅ እያደረገ እያሰበ ኪስ ውስጥ ያለውን የሚጠቅመውን ነገር ቢሰጣቸው ለነሱ እንደሚረዳቸው ስለገባው አሁን የምሰጣችሁ ፍሬ እናንተ መሬት ላይ ስትተክሉት ወደ ብዙ ወርቅነት የሚቀየር ነገር ነው። እየዋሸህን መሆንም አለበት። እንዴት እንዲህ ሊሆን ይችላል? ምንም ድንጋጤ አይግባችሁ። ይኸው በእጅ ይዤዋለሁ። ወደ መሬት ጥላችሁ በምትተክሉበት ጊዜ ወዲያውኑ ግዙፍ ዛፍ ይሆናል። ወርቅም መላዩ ላይ ተንጠለጠለበት ይሆናል። ምንም ሀሳብ እንዳይገባችሁ ሲላቸው 3ቱም ድንክዮቹ ሰዎች በጣም ተደሰቱ። እኔ እናንተን አላሻችሁም። ይኸው መውሰድ ትችላላችሁ። ወስዳችሁ ትከሉት፣ ሀብትም አበልጽጉበት። እናንተ ግን ያንን ነገር ስጡኝ። በሐሳቡም ስለተስማሙ ሰጣቸው። እነሱም ሰጡት። ምን አይነት የሚገርም ነገር ነው እያሉም መመካከር ጀመሩ በደስታ። ወጣቱን በተቀበላቸው የአስማት ጫማ ወዲያው በረረና ወደ አንድ አሮጊት ዘንድ ቀረበ። ይቅርታ የኔ እመቤት፣ እባክዎትን በጣም ስለራበኝ የሚበላ ምግብ እንዲሰጡኝ እጠይቆታለሁ። በጣም ርቦኛል። ልጄ ምንም እንዳያሳስብህ ቤቴ ውስጥ አስገባህና ጥሩ ምግቦችን መግባሃለሁ። በደስታ ምግባቸውን እየተመገቡ ሳሉ እሷ አሮጊቷ በድንገት ወደ አንዲት ወጣትነት ትቀየራለች። ይህችም ወጣት በህልሙ ከዚህ ፊት ያያት ንግስት ስለሆነች ተገረመ። እሷም ሳቀች። አንቺ ባለፈው የረዳሽኝ ሴት ነሽ አይደለ? ሁሉን ነገር በሚገባ አውቀሃል። እውነትም አልረሳኸኝም። እኔ ሚስትህ እንዴት እንደምታድናት አውቃለሁ። እባክሽኝ እርጂኝ። የእውነት በጣም አመሰግናለሁ። እኔ እሷን ካየዋት ቆየው። የምመክርህ ምክሮች ከተገበርክ እሷን ታድናታለህ። እምልህን ነገር አንድ በአንድ ስማኝ። ምንም ነገር እንዳትቀንስ እንዳትጨምር። ከዚህ ፊት ተሳስተሃልና ባለቤቴ የመከረች ምክር ባለመስማት አሁን በተሰጠ በዚህ በአስማተኛው ጫማና በአስማተኛው ባርኔጣ እሷ ጋር መሄድ ትችላለህ። ወዲያውም በፍጥነት በረረና ቤተ መንግስቱ ደረሰ። ከዛ በተሰጠው ባርኔጣ ራሱን ወደማይታይ ሰውነት ቀየረና ወደ ቤተ መንግስቱ ሰተት ብሎ ገባ። ሰይጣኑ ልዕልቲቷን እያስቸገራት ነበረ። እባክሽን የኔ ቆንጆ ይህንን ጠርሙስ ተቀበይኝ። ይህንን የሚያምር ስጦታይን እንድትቀበኝ እፈልጋለሁ። እባክሽን በጣም ነው የምወድሽ እኮ በማለት እያስጨነቃት ነበረና ለወጣቱም ልዑል መጥቶ በማይታይ ኃይሉ ጠርሙሱን ሰበረበት። ሰይጣኑም ተደናገጠ። ማን እንደዚህ ሊያደርግ ይችላል እያለ ግራ ገባው። ወዲያውም ኮፍያውን በማውለቅ ወደ ራሱነት ተቀየረ። እንዲህ አንተ ድጋሚ በህይወት አለህ? አንተ አባቴን ያሰቃየው ሰውዬ የረሳውልህ እንዳይመስልህ። የእውነት አንተን ላጠፋ ዝግጁ ሆኜ ነው የመጣሁት። እገልሃለሁ፣ አጠፋሃለሁ ባለኝ ኃይል በማለት በጠርሙሱ ኃይል ቶሎ ብሎ ሰይጣኑን ወደ ጠርሙሱ ውስጥ ከተተው። ሰይጣኑም ውስጥ በመግባት ይጮሃል እንዲያስወጣው። እዚህ ጠርሙስ ውስጥ ለዘላለሙ ትቆያለህ፣ አትወጣም። ወዲያውም ባለቤቱን በማቀፍ በጣም ተነፋፍቀው ነበርና ፍቅራቸውን መገላለጽ ጀመሩ። ሁለተኛ እንደዚህ ትቷት እንደማይሄድ ቃል ይገባላታል። አብረውም እንደሚኖሩ በመገላለጽ ፍቅራቸውን እየተገላለጹ ረጅም ሰዓት ተቃቀፉ። ወዲያውም ቤተ መንግስታቸው ወደ ነበረበት ቦታ መለሱት። የጠፋውን አባታቸውን ለቤተ መንግስቱ አመጡትና ለ3 አብረው ደስ የሚል ህይወት መምራት ጀመሩ።